ሰላም ነው። ዛሬ ደግሞ የትግሪ ወርጅ ባህላዊ ምግብ የሆነውን ላንቴት አሰራር ነው ማሳያችሁ። በድስት ላይ ቲማቲም እና ሽንኩርት እንደዚህ አድቀን መጀመሪያ ሽንኩርቱን እንጨምራለን፣ እናቅላላዋለን። ከዛ በኋላ እንጠብሰዋለን ሽንኩርቱን ማለት ነው። ይሄ ነው ላንቴቱ ምን ጨምሮ በኋላ ላንቴት ማለት ይሄ ነው። ሽንኩርቱ አሁን ሲጨርስ ደግሞ ቲማቲም በላዩ ላይ አድርገን መልሰን ደግሞ እንጠብሰዋለን። ልክ ፍርፍር እንደምትሰሩት ነው የምትጠብሱት። ከዛ ዘይት ደግሞ እናደርግና መልሰን እናቅላላዋለን ማለት ነው። ውሃውን እስከሚጨርስ በደንብ አድርጎ እስከሚጠበስ ድረስ እናደርጋለን። ቀላል የሆነ አሰራር ነው። ከዛ በላዩ ላይ በርበሬ እናደርጋለን። እዚህ ቪዲዮ ላይ ደግሞ ስላላስገባው ነው ረስቼ የተወሰነ ነጭ ሽንኩርት የደቀቀና ኦፍ ኮርስ ጨው እናደርጋለን በፍላጎታችሁ ብዛቱም ማለት ነው። ከዛ እዚህ ጋር በደንብ አድርጎ መጥበስ ነው። ላንቴት ቅድም እንዳልኳችሁ የትግሪ ወርጅ ባህላዊ ምግብ ነው። በሁለት አይነት መንገድ መሰራት ይችላል። ቀይም አልጫ መሰራት ይችላል፣ እንደናንተ ምርጫ። እዚህ ጋር ተጠብሶ ሲያልቅ ደግሞ የፈላ ውሃ እናደርግበትና እናንተ ከትከዋለን መከለስ ማለት ነው ቤዚክሊ። ከዛ በዚህ መልኩ እያማሰላችሁ ያው ውሃው እንዲተከተክ ታደርጋላችሁ። በእርግጥ የፈላ ውሃ ነው እዚህ ጋር የተጨመረው እና ምን እያልኳችሁ ነበር? በቀይና ባልጫ መሰራት ይችላል። ቤዚክሊ ሞስት ኦፍ ዘ ታይም ቁርስ ላይ የሚበላ ምግብ ነው። ከዛ ላይ እንደዚህ ከተንተከተከ በኋላ ደግሞ ጋዙን እናጠፋለን። ጋዙን እናጠፋው ቅቤ እናደርጋለን። ቅቤ እንግዲህ በደንብ አድርጉበት። ሞር ቅቤ ስታደርጉ ሞር ይጣፍጣል። ከዛ ሳትሳሱ በደንብ ቅቤውን ጨመር አድርጉበትና አማስሉት። ከዛ በደንብ ከተንተከተከ በኋላ በቃ ጋዙን ካጣፋችሁ በኋላ ከጋዙ ላይ አንስታችሁ ላንቴቱ ነው የምትጨምሩት። እዚህ ጋር እንደምታዩት ላንቴቱ ግን መብዛት የለበትም። አድርቃችሁ ከሆነ የምትፈረፍሩት በኋላ በጣም የሚደርቃል፣ ምክንያቱም በጣም ውሃ ይመጣል። ለዛ እርጥብ ነው የምታደርጉት። እንደ ፍርፍርም ሳይሆን ከፍርፍር የባሰ ድርቆሽ ታፈረፍሩ የምታስቀሩት ውሃ አይደለ? ከዛ በላይ ነው። በቃ እዚች ላይ ትንሽ ነው የምትጨምሩት። አሁን እዚህ ጋር ተመልካቱ። ይሄን ያህል ካደረግን በኋላ ስቲል ውሃ ያለው ከነን ነው የምናስቀምጠው። በራሱ ውሃው መጥቶ ራሱ ይጨርሰዋል ማለት ነው። አሁን እዚህ ጋር ሬዲ ሆና እንላለች ላንቴታችን። ይሄን ይመስላል። የፍርፍር አይነት ቴክስቸር ነው ያለው። ከዛ ይሄንን ወደ ጎድጓዳ ሳህን ጨልፎ በሻይ በቡና በፈለጋችሁት ነገር ለቁርስ ነው ሪከመንድ ማደርገው። በጣም ትወዱታላችሁ እርግጠኛ ነኝ። ሞክሩት። ሌላ እንሰራላችሁ የምትፈልጉት ምግብ ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ። ባይ